ትግራይ ውስጥ በዚህ ሰዓት 12ኛ ክፍል የወረቀት ተፈታኞች ፈተና አልመጣላቸው። ሌላው ክልል በሙሉ ፈተና ሲደርሰው በጀት ከተላከ 4 ወር አልፎታል። መምህራን ደሞዝ እየተከፈላቸው አይደለም። ሐኪሞች ደሞዝ የላቸው። ነዳጅ የለም፣ መድኃኒት የለም። ይሄ ሁሉ ማዕከላዊ መንግስት ወይንም ሴንትራል መንግስት በጀት እየላከ አይደለም። መድኃኒት እየገባ አይደለም። በጣም ብዙ ሰዎች በመድኃኒት እጦት ምክንያት እየሞቱ ነው። ባንክ ስራ አይሰራም ላለፉት 5-6 ወራት። በጣም ብዙ ሰዎች ግን ጦርነት ይቁም ብሎ አገነስት ህወሓት ወይንም ደግሞ ትግራይ ውስጥ ያለን ኃይል ጦርነት ይቁም እያለ በጣም ብዙ ሰው ቪዲዮ ሲሰራ እያየው ነው። ዶክተር ኮኪ በመጀመሪያ ደረጃ ትግራይ ውስጥ የምትኖሪ ከሆነ እንዳውም በሚገባቸው በትግርኛ ቋንቋ ለነዚህ ለጃጁና ላረጁ ለስልጣናቸው ትውልዱን መስዋዕት ለሚያደርጉ የህወሓት ወይም ደግሞ የቲፒኤልኤፍ አመራሮች ጦርነት እንዲቆም በሚገባቸው ቋንቋ ቪዲዮ መስራት ነበረብሽ። ካንቺ ይህንን እንጠብቅ ነበር። ይህን ባለማየቴ እስካሁን ባዝንም ግን ባነሳሽው ሐሳቦች ላይ አንዳንድ የሐሳብ ልዩነቶች ስላሉኝ ያንን ልዩነት እዚህ ጋር ለማብራራት እሞክራለሁ። በመጀመሪያ ደረጃ እኔም ትግራይ ላይ ጦርነት አይካሄድ፣ ጦርነት ይቁም ከሚሉ ወገኖች አንዱ ነኝ። ግን አንዳንዴ እንደዚህ አይነት ሐሳቦችን ስናስተላልፍና ስንናገር ተጋሩንና ቲፒኤልኤፍን መለየት አቅቶናል። ኮሜንት ላይ ገብተው የሚቀጠቅጡን ሰዎች ትግራይ ውስጥ ጦርነት እንዲደረግ የሚገፋፉ ናቸው አብዛኞቹ። ስለዚህ አንዳንዴ በተጋሩና በቲፒኤልኤፍ መካከል ልዩነት ወይም ደግሞ ባውንደሪ ያስፈልጋል ከሚሉ ሰዎች አንዱ ነኝ። የ12ኛ ክፍል ፈተና በወረቀት መላክ ነበረበት፣ ሴንትራል መንግስቱ መላክ ነበረበት። በምን ምክንያት እንዳላከ ግን እስካሁን ክሊር አድርጎ ስላላሳወቀ በዚህ ጉዳይ ላይ ምንም ማለት አልፈልግም። በሁለተኛ ደረጃ የመምህራን ደሞዝ አልተከፈለም፣ በጀት አልተላከም፣ የሐኪሞች ደሞዝ አልተከፈለም በሚለው ጉዳይ ላይ አሁን ላይ ትግራይን እየመራና እያስተዳደረ ያለው አካል ሴንትራል መንግስቱ እውቅና የሰጠው አካል አይደለም። ሴንትራል መንግስቱ እውቅና የሰጠው አካል የትግራይ ጊዜያዊ አስተዳደር የሚባል አካል ነበር። ያንን አካል በኃይል ገልብጦ መፈንቅለ መንግስት አድርጎ አሁን ላይ ትግራይን እያስተዳደረ ያለው አካል በሴንትራል ገቨርንመንቱ አጠራር ሽፍታ ወይም ደግሞ የሴንትራል ገቨርንመንቱን እውቅና ያላገኘ አካል ስለሆነ ሴንትራል ገቨርንመንቱ ለማን ነው በጀት የሚልከው የሚለውን ነገር ማጥራት ያስፈልጋል። ኢቭን በጀት ላከ እንበል ወይም ደግሞ ሴንትራል ገቨርንመንቱ ለነዚህ ለቲፒኤልኤፍ ወይም ደግሞ ለህወሓት አመራሮች በጀቱን ላከ እንበል። እነዚህ ሰዎች ሪሊ በጀቱን ለመምህራን ይከፍሉታል? ሪሊ የተላከላቸውን በጀት ፌር በሆነ መልኩ ለዶክተሮች ይከፍሉታል የሚለውን ነገር አንቺም እኔም በትክክል እናውቃለን። የጦር መሳሪያ ግዢ ላይ ነው የሚያውሉት። ሁለተኛው ደግሞ ነዳጅ አይላክም ወይም ደግሞ ነዳጅ አይገባም የሚል ሐሳብ አንስተሻል። ነዳጅን በተመለከተ የህወሓት አመራሮች በኤርትራ በኩል ነዳጅ ሲያስገቡ ነበር። ይሄም አንድ የሀገሪቱን ሉዓላዊነት አንድ እነሱ እየጣሱ ነው፣ ሁለት ደግሞ የኢትዮጵያን ሉዓላዊነት አሳልፈው ለኤርትራውያን ወይም ደግሞ ለባዕዳን ሀገሮች እየሰጡ መሆኑን ያሳያል። ስለዚህ አንድ ይሄ ህገወጥነታቸውን ሽፍታነታቸውንና ለዚች ሀገር ባንዳ መሆናቸውን በትክክል የሚያሳይ ጉዳይ ነው። እዚህም ላይ ማጥራት ያስፈልጋል። ሶስተኛው የመድኃኒት እጥረት አለ፣ ሰዎች እየሞቱ ነው። ኦኬ፣ ይሄ መንግስት መድኃኒት ላከ እንበል። መድኃኒት ቢልክ ትክክል ለታመሙት ሰዎች ያከፋፍሉታል ወይስ በኋላ ላይ ጦርነቱስ ብንገባ ለቁስለኞቻችንና ለሚመቱ ወታደሮቻችን ሕክምና እንዲውል የሆነ መጋዘን እናስቀምጠዋለን የሚሉት? በእርግጠኝነት አንዲት መድኃኒት አንዲት አሞክሳሲሊን ለህመምተኞች አሳልፈው እንደማይሰጡ በጣም እርግጠኛ ነኝ። ለጦርነት እየተዘጋጁ ስለሆነ ንግግሬን ሳጠቃልል አንድም ተጋሩ ለነዚህ ሽማግሌዎች ስልጣን ወይም ደግሞ ወንበር ብሎ እንዲሞት አልፈልግም። ምክንያቱም ተጋሩዎች ወይም ደግሞ የትግራይ ተወላጆች እኔ በምኖርበት አካባቢ እኔ ባለሁበት የኢትዮጵያ ክፍል ውስጥ በሰላም እየኖሩ ነው፣ በሰላም ሰርተው እየኖሩ ነው፣ በሰላም ወጥተው እየገቡ ነው። በዚህ መልኩ ትግራይ ውስጥ ተጋሩ ሆኖ ወጥቶ መግባት ካቃተው ጣት የሚቀሰረው ሴንትራል መንግስቱ ላይ ነው፣ ትግራይን እያስተዳደረ ያለው አካል ላይ ነው። ስለዚህ ሴንትራል መንግስቱን ለመቃወም አፋችሁ እንደተፈታ ሁሉ ትግራይን እየመሩ ያሉ ሽፍታና ባንዳዎችንም ለመቃወም አፋችሁ ሊፈታ ያስፈልጋል። ምክንያቱም ቅድም የጠቀሻቸው ነገሮች ሁሉ እዛ እየገባ ወይም ደግሞ ወደዛ እየተላከ ያልሆነው ሴንትራል መንግስቱ የትግራይን ህዝብ ስለሚጠላ ሳይሆን
እዛ ጋር እያስተዳደረ ያለው እዛ ጋር እየመራው ያለው አካል አንድ ከእውቅና ውጪ ህገወጥ የሆነ አካል ነው። ሁለተኛ ደግሞ ያ ነገር ወይም ደግሞ አንቺ ያነሳሻቸው ነገሮች ወደዛ ቢላኩለት ለተለየ ዓላማ ወይም ደግሞ ለራሱ ጥቅም ያውላል። ይሄ ሳይታለም የተፈታ ነው። ስለዚህ ነገሮች እንዲስተካከሉ እነዚህ ሰዎች ወንበር መልቀቅ አለባቸው። እነዚህ ሰዎች የትግራይን ህዝብ መልቀቅ አለባቸው። ትግራይ እንደ ክልል የኢትዮጵያ አንድ አካል ናት። ተጋሮችም እንደ ህዝብ ኢትዮጵያውያን ናቸው። ስለዚህ ሴንትራል መንግስቱን ለመቃወም ብቻ ሳይሆን እዛ አካባቢ ያለውንም ችግር ተረድታችሁ እንደዚህ ልታወሩ ይገባል። በሚገባቸው ቋንቋ ልትቃወሟቸው ይገባል። ሲቀጥል የኔ ሐሳብ ማንኛውም ኃይል ወደ ጠረጴዛ መጥቶ በንግግርና በድርድር ችግሮችን መፍታት አለበት እንጂ ወደ ጦርነት ወይም ደግሞ በወንበር ላይ ለመቆየት ሲል ብዙ ተስፋ ያላቸውን ወጣቶች ወደ ጦርነት መማገድ አለባቸው ብለው ከማያምኑ ሰዎች አንዱና ግንባር ቀደሙ ነኝ። እኔ ምኖረው ኢትዮጵያ ውስጥ ነው። የኢትዮጵያ መንግስት አካሄዱ ትክክል አይደለም ብዬ ካሰብኩ ቀጥታ ሐሳቡን እተቻለሁ። ስለዚህ ተጋሮች እዛ አካባቢ የሚመሯችሁ ሰዎች ትክክል ስላልሆኑ እነሱ ላይ ትችት ልሰነዝሩና ልትቃወሟቸው ይገባል። ጣታችሁ ወደ ሴንትራል መንግስቱ ብቻ የምትጠቁሙ ከሆነ እናንተም ከቲፒኤልኤፍ ወይም ደግሞ ከህወሓት ተለይታችሁ አትታዩም። ስለዚህ በተጋሩና በህወሓት ወይም ደግሞ በቲፒኤልኤፍ መካከል ባውንደሪ ወይም ደግሞ ልዩነት መኖሩን አሳዩን፣ እንመናችሁና እኛም እናንተን ሰፖርት እናድርጋችሁ። በተረፈ ልዩነታችን ያሳብ ብቻ ነው፣ ሌላ ነገር የለም። ይመቻችሁ።